የሰው ልጅ ጨለማን የሚፈራው ብቻውን ስለሆነ አይደለም፣ ይልቁንም ብቻውን እንዳልሆነ ስለሚሰማው እንጂ። እኩለ ሌሊት የሰዓቱ እጆች 12 ቁጥር ላይ ተደራርበው ሲቆሙ ዓለማችን ከማይታየው ረቂቅ ዓለም ጋር የምትላተምበት ድልድይ ትዘረጋለች። በዚህ ሰዓት ነው የማይታዩት እጆች በሩን የሚያንኳኩት። በዚህ ሰዓት ነው ጥላዎች ነፍስ ዘርተው ከባለቤቶቻቸው ተለይተው መንቀሳቀስ የሚጀምሩት። ዛሬ የምናወራው ታሪክ ስለ አንድ ተራ የታክሲ ሹፌር አይደለም። ዛሬ የምናወራው በስተጀርባችን ስላለው ባዶ ወንበር እና በኋለኛው መመልከቻ መስተዋት ሪር ቪው ሚረር ውስጥ ስለሚታየው ያልተጋበዘ እንግዳ ነው። ይህ ታሪክ ሦስተኛው ተጓዥ ይባላል። ዳዊት በአዲስ አበባ ቀዝቃዛ ምሽቶች ውስጥ ላለፉት 10 ዓመታት በኮንትራት ታክሲ አሽከርካሪነት ኑሮውን ይገፋል። ሌሊት ለሱ ጠላት ሳይሆን የቅርብ ጓደኛው ነው። የከተማዋ ጫጫታ ጸጥ ሲል፣ የመንገዱ መብራቶች በጭጋግ ውስጥ ብርቱካናማ ቀለማቸውን ሲረጩ ዳዊት ሰላም ያገኛል። ሆኖም ግን ከአንድ ወር በፊት የሆነው ነገር ይህን ሰላሙን ለዘላለም ነጥቆታል። ያ ምሽት እንደ ማንኛውም ምሽት ነበር። ከባድ ዝናብ ዘንቦ አባርቷል። ነገር ግን አየሩ በከባድ እርጥበትና በጭጋግ ተውጧል። መንገዱ ጭር ያለ ነው። ዳዊት ወደ ቤቱ ሊያመራ ሲል በአንድ ጨለምለም ያለ ጥግ ላይ 2 ሰዎች ቆመው ተመለከተ። አንድ ወንድ እና አንዲት ሴት። ልብሳቸው የቆየ ይመስላል፣ ግን ንጹሕ ነው። ፊታቸው ላይ ምንም አይነት ስሜት አይነበብም። እጃቸውን አወለበለቡ። ዳዊትም መኪናውን አቆመ። ወዴት ነው ሲል ጠየቀ። ምላሽ አልሰጡም። ሴቲቱ በዝምታ የኋለኛውን በር ከፈተች። ሁለቱም ገቡ። መኪናው ውስጥ የቆየ መጽሐፍ ወይም የደረቀ አበባ የሚመስል እንግዳ ሽታ ተሰራጨ። ዳዊት መኪናውን አስነስቶ ጉዞ ጀመረ። መንገዱ ረጅም ነው። የሞተሩ ድምፅና የጎማው ከመንገዱ ጋር መላተም ብቻ ይሰማል። የኋላ ወንበር ላይ ያሉት ጥንዶች እንደ ሐውልት ሰጥ ብለዋል። ዳዊት በመስተዋቱ በኩል ወደ ኋላ ተመለከተ። በመስተዋቱ ውስጥ ያየው ነገር ግን ደሙን አቀዘቀዘው። በኋላ ወንበር ላይ የተቀመጡት 2 ሰዎች አይደሉም፣ 3 ናቸው። በጥንዶቹ መካከል የተቀመጠው አካል ጥቁር ካባ የለበሰ ይመስላል። ፊቱ በከፊል በጥላ ተሸፍኗል። ዳዊት ደንግጦ መኪናውን ሊያስት ምን አልቀረው። እንዴ መቼ ነው የገባው ብሎ ለራሱ አጉተመተመ። መስተዋቱን ትቶ ቀጥታ ፊቱን ወደ ኋላ ዙሮ ተመለከተ። ባዶ ነው። በስተጀርባው ያሉት እነዚያው ዝምተኛ ጥንዶች ብቻ ናቸው። በመካከላቸው ማንም የለም። ዳዊት አይኖቹን አሻሸ። ድካም ይሆን ብሎ አሰበ። ምናልባት የሌሊቱ ድንግዝግዝ እየተጫወተበት ይሆናል። እንደገና ፊቱን ወደ ፊት አዙሮ መስተዋቱን አየ። አሁንም እዚህ አለ፣ ያ ሦስተኛው ተጓዥ። አሁን ግን አንድ ለውጥ አለ። ያ ጥላ አልባ አካል ቀስ እያለ ወደፊት እየተጠጋ ነው፣ ወደ ዳዊት ጆሮ። መኪናው ውስጥ ያለው ቅዝቃዜ ከአቅም በላይ ሆነ። የዳዊት ትንፋሽ እንደ ጭስ መታየት ጀመረ። በኋለኛው መመልከቻ መስታወት ውስጥ ያ ሦስተኛው አካል አሁን ከሹፌሩ ወንበር ጀርባ ደርሷል። ዳዊት ሊያየው የሚችለው በመስታወቱ ብቻ ነው። በአካል ዘወር ሲል ወንበሩ ባዶ ነው። ነገር ግን በመስታወቱ ውስጥ ያ አካል አፉን ከዳዊት ጆሮ ስር አስጠግቷል። ልክ የሆነ ምስጢር ሊነግረው እንደሚፈልግ ሁሉ ዳዊት እጆቹ በድንጋጤ መንቀጥቀጥ ጀመሩ። የጥንዶቹን ፊት በመስታወቱ አያቸው። እነሱም ቢሆኑ በመስታወቱ ውስጥ የሚታየውን ሦስተኛው አካል የሚያውቁት አይመስሉም። ወይስ ያውቁታል? አይኖቻቸው ወደፊት እንደፈጠጡ ነው። እባካችሁ አለ ዳዊት በስስት ድምፅ፣ እባካችሁ አንድ ነገር በሉ። ምንም መልስ የለም። ዝምታው ራሱ የሚጮህ ይመስላል። በድንገት በመስታወቱ ውስጥ ያለው ያ ሦስተኛው ተጓዥ እጁን አነሳ። ረጅምና ገርጠት ያገረጡ ጣቶች እጁን ወደ ዳዊት ትከሻ ዘረጋ። ዳዊት በትከሻው ላይ የበረዶ ያህል የሚቀዘቅዝ ክብደት ተሰማው። ነገር ግን በአካል ሲመለከት በትከሻው ላይ ምንም የለም። በመስታወቱ ግን ያ እጅ እዚያው ነው። ይህ ነው ትልቁ ሽብር። አካል የሌለው ግን ስሜት ያለው፣ የማይታይ ግን የሚሰማ። መኪና ወደ ተባለው ቦታ ደረሰ። ዳዊት ፍሬኑን ሲረግጥ መላ አካሉ ላበላብ ሆኖ ነበር። ደረስን አለ፣ ቃላቶቹ እየተቆራረጡ። ጥንዶቹ ያለምንም ቃል በሩን ከፍተው ወጡ። ዳዊት በመስተዋት ውስጥ አያቸው። ያ ሦስተኛው አካልም አብሯቸው ወረደ።
ነገር ግን ልክ መሬቱን እንደረገጡ በመስተዋቱም ሆነ በአካል ሦስቱም በአንድ ላይ ደበዘዙ። በጭጋጉ ውስጥ እንደ ጭስ በነው ጠፉ። ዳዊት ለደቂቃዎች ከመኪናው መውጣት አልቻለም። የኋለኛውን ወንበር ሲመለከት አንድ ነገር አየ። በወንበሩ መሃል ላይ ማንም ባልተቀመጠበት ቦታ የመኪናው መቀመጫ ተጨምቆ ይታያል። ልክ አንድ ከባድ ነገር ተጭኖት እንደቆየ ሁሉ። እናም በመስተዋቱ ላይ ልክ አንድ ሰው ትንፋሹን እንደረጨበት ጭጋግ ለብሷል። በዚያ ጭጋግ ላይ አንዲት አጭር ቃል ተጽፋለች። አትመለከት። ዳዊት ከዚያ ቀን ጀምሮ ሌሊት ታክሲ መንዳት አቁሟል። ይሁን እንጂ አሁንም ቢሆን በቤት ውስጥ ወዳለው መስታወት ሲመለከት ከጀርባው ሌላ ሰው ያለ ይመስለዋል። ጓደኞቼ፣ እናንተስ ዛሬ ማታ ወደ ቤት ስትሄዱ ወይም በመኪናችሁ ውስጥ ብቻችሁን ስትሆኑ ወደ ኋላ መመልከቻ መስታወቱ ለማየት ትደፍራላችሁ? ያም የምታዩት የእናንተ ነጸብራቅ ብቻ መሆኑን እርግጠኛ ናችሁ? ምናልባት እናንተም ሳታውቁት ሦስተኛውን ተጓዥ ጭናችሁ ይሆን? የማይታየው ዓለም ከፊታችን ሳይሆን ከጀርባችን ነው። እናም አንዳንድ ጊዜ እሱን ለማየት መስታወት ብቻ ይበቃል። ይህንን ታሪክ ከወደዳችሁት ላይክ በማድረግና ለጓደኞቻችሁ በማጋራት የዚህ ምስጢራዊ ጉዞ አካል ይሁኑ። አስተያየታችሁን ደግሞ ከታች ባለው ሳጥን ውስጥ አስፍሩልኝ። ተመሳሳይ ታሪኮችን ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ። ደህና አደሩ። ካልተጋበዘ እንግዳ ጋር